በመስጠኝ ውድ ወገኖች እህታችሁ የቲኔን ከቲ ፋይናንሻል እንደምን ብላችኋል? እንደምን ሰንብታችኋል? ዛሬ ደግሞ አራት ነገሮችን ቋሚ የጡረታ ደሞዝ ሊያስገኝ የሚችል ወይም ደግሞ ቋሚ ያልሆነው በእያንዳንዳቸው ውስጥ ያለውን ልዩነት እንድታዩ ይዤላችሁ ብቅ ብያለሁ። እንግዲህ ያም ደግሞ ፔንሽን ያላቸው ሰዎች አሉ። ፔንሽኑ ኢንፍሌሽን ፕሮቴክትድ ሊሆን ይችላል፣ ላይሆን ይችላል። ፎሮዋንኬ ያላቸው ሰዎች አሉ። ላይፍ ታይም ኢንካም ሊሰጣቸው አይችልም። ፔንሽኑ ግን ላይፍ ታይም ኢንካም ይሰጣል። አኑዊቲን በምናይበት ጊዜ ደግሞ አኑዊቲም ፕራይቬት ፔንሽን ብለን ልንለው እንችላለን። ኢንፍሌሽን ፕሮቴክትድ አይደለም፣ ግን ላይፍ ታይም ኢንካም ሊሰጠን የሚችል ፕሮዳክት ሆኖ ግን እጅግ በጣም መጠነ ሰፊ አኑዊቲዎች ስላሉ አንዳንዶቹ አኑዊቲዎች ተጨማሪ ፊቸር አላቸው። ያ ተጨማሪ ፊቸር ለምሳሌ ከላይፍ ታይም ኢንካሙ ባሻገር የተለያዩ የሎንግ ተርም ኬር ችግሮች ሲያጋጥሙን ኢንካማችን ደብል ሊያደርግ የሚችልባቸውን ሁኔታዎች ይፈጥራል ማለት ነው። ደብል ሲያደርግ የአንዳንዶቹ የእኛ ያመጣነው ገንዘብ እስኪያልቅ ድረስ ነው። የአንዳንዶቹ ደግሞ እስከ መጨረሻው ድረስ የእኛም ፍራንክ ቢያልቅ ደብለሩ የሚቀጥል ነው ማለት ነው። ከዛ ውጭ ሶሻል ሴኪሪቲን እናያለን። ሶሻል ሴኪሪቲን በዘራ ነው ልክ የምናጭድበትና ላይፍ ታይም ኢንካም ብለን ልንጠራው የምንችለው ነው። ግን ያን ላይፍ ታይም ኢንካም እናገኛለን ብለን ስንል ደግሞ የሚጀምር ሰው አለ፣ ፉል ሪታይርመንት ላይ የሚጀምር አለ፣ እንደውም ደግሞ እስከ 70 ድረስ የሚቆይም ዲሌይድ የሚያደርገዋል እና እነዚህ ሁሉ የተለያዩ ውጤቶች ላይ ሊያስቀምጡን ስለሚችሉ በአብዛኛው ደግሞ ኒግሌክትድ የተደረገው ሎንግ ተርም ኬር ስላለ እነዚህን ነገሮች አናላይዝ አድርገን ለምሳሌ ሰዎች መቼ ገንዘባቸው እንደሚያልቅ ምን ቢያደርጉ ሳያልቅ ሊቀጥሉ እንደሚችሉ የምናሳይበት ስለሆነ እንደምታዩት በቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ ፊዱሻሪ ሆኜ ሰርቲፋይድ ፋይናንሻል ፊዱሻሪ ሆኜ የማገለግልበት ስለሆነ to the best interest of the consumers በሚለው መርሆ ለተጠቃሚው ጥቅም የሚለውን ነገር ስላለው ተጠያቂነትም ስላለው ያንን አናላይዝ እያደረግን ሰዎችን በአሁኑ ባለንበት ኢኮኖሚ ወደፊት ጡረታ ሲወጡ ምን ይገጥማቸዋል፣ ሶሻል ሴኪሪቲ 2034 ላይ ምንድን ነው ለውጦቹ። ብዙ ሰው ለምሳሌ ከንግድ አኳያ ይጠፋል አይኖርም ምናምን የሚል የሚያሯሩጥ ነገር ይናገራሉ። የትም አይሄድም ሶሻል ሴኪሪቲ። ግን ትረስት ፈንዱ ላይ እሱ ዲፕሊትድ ከሆነ የሚያመጣው መንገጫገጭ ስላለ እነዛን ሁሉ የነፃ ኤጁኬሽን የምንሰጥበት ወቅት ነው። ብዙ ጊዜ ሰዎች ወይም ኦርጋናይዜሽኖች እንደ ናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ በተለያዩ ቦታዎች ላይ ሳዘጋጅ የትምህርት ገበታ አንባይዝድ በሆነ ሁኔታ ሁሉም ነገሮች ዘርዝረን የምናስተምርበት ነገር ስለሆነ ለህብረተሰባችንም ያ ሁልጊዜ ክፍት እንደሆነ በቋንቋችን እንድታውቁ ፈልጋለሁ። ታችሁ የቲኔን ከቲ ፋይናንሻል እነዚህን እንግዲህ ነገሮች በሚቀጥለው ዘርዘር አድርጌ አመጣለሁ። ጥያቄ ካላችሁ መደወል ትችላላችሁ ባለው ቁጥራችን። እስከሚቀጥለው ፕሮግራም እስከምንገናኝ ድረስ በሚቀጥለው ፕሮግራማችን እስከምንገናኝ ድረስ በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብዝቶ ይስጣችሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።